ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ለሰዓቱ የተመረጡ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ኤለን መስክ የዓለማችን የመጀመሪያው ትሪሊየነር ሆነ። የቴስላና የስፔስ ኤክስ ባለቤት የሆነው ቢሊዮነሩ ኤለን መስክ የሀብት መጠኑ $1 ትሪሊየን በማለፉ በሰው ልጅ ታሪክ የመጀመሪያው ትሪሊየነር መሆን መቻሉ ተሰምቷል። ይህ ሊሆን የቻለው የጠፈር ምርምር ኩባንያው ስፔስ ኤክስ ለመጀመሪያ ጊዜ ወደ አክሲዮን ገበያ IPO በይፋ መግባቱን ተከትሎም የኩባንያው የአክሲዮን ዋጋ በከፍተኛ ሁኔታ በመናሩ ነው። ይህም የኩባንያውን አጠቃላይ ዋጋ $2 ትሪሊየን በላይ አድርሶታል። ስፔስ ኤክስ SPCX በሚል መለያ ስም ወደ አክሲዮን ገበያ የገባ ሲሆን የቀረበው የአክሲዮን ፍላጎት ከተጠበቀው በላይ እስከ 3 እጥፍ በመጨመሩ በታሪክ ትልቁ የገበያ መግቢያ IPO መሆን ችሏል። ኤለን መስክ በኩባንያው ውስጥ ያለው የ38% ድርሻ ብቻም አሁን ላይ $800 ቢሊዮን የደረሰ ሲሆን ይህ ስኬት ከቴስላ ካለው ሀብት ጋር ሲደመር የፎርብስ መጽሔት ማስክን የዓለማችን የመጀመሪያው ትሪሊየነር አድርጎ እንዲመዘግበው አስችሎታል። ኤለን መስክ ኩባንያው ወደ አክሲዮን ገበያ የገባው ለቀጣይ ትልልቅ ፕሮጀክቶች የሚሆን የፋይናንስ አቅም ለመገንባት መሆኑን ገልጿል። ከነዚህም መካከል የስታርሊንክ የሳተላይት ኢንተርኔት አውታር መረብን በከፍተኛ ደረጃ ማስፋፋት፣ በጠፈር ላይ የሰው ሰራሽ አስተዋጽኦ AI ዳታ ማዕከላትን መገንባትና ወደፊት የጠፈር ቴክኖሎጂዎች ላይ በሰፊው ኢንቨስት ማድረግ ይገኙበታል። ወደ ቀጣው መረጃ ስናመራ ከአትሌት ጉደፍ ጸጋይ እገዳ ጋር የተያዘ መረጃን እናገኛለን። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ዛሬ ባወጣው ይፋዊ መግለጫ መሰረት በታዋቂዋ አትሌት ጉደፍ ጸጋይ ላይ የዶፒንግ ሕግ ጥሰትን ተከትሎ የ4 ወር የእገዳ ውሳኔ አስተላልፏል። ይሁንና አትሌቷ ውሳኔውን ተከትሎ በይፋዊ የፌስቡክ ገጿ ላይ ባደረገችው ስሜት ቀስቃሽ ማብራሪያም ነገሩ ከማንኛውም አበረታች መድኃኒት ፍላጎት ውጭ መሆኑንና ከወሊድ ሕክምና ጋር የተያዘ መሆኑን በይፋ ገልጻለች። የዓለም አትሌቲክስ ኢንቴግሪቲ ዩኒቲ እንደ አውሮፓውያን አቆጣጠር በዲሴምበር 5 ቀን 2025 ከውድድር ውጪ ባደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዞል የተባለ የተከለከለ ንጥረ ነገር አግኝቶባታል። ጉዳዩ በዓለም አቀፉ የጸረ ዶፒንግ ኤጀንሲ እና በኢንቴግሪቲ ዩኒቲ ሲመረመር የቆየ ሲሆን ከአትሌቷ ጋር በተደረገ የጋራ ስምምነት መሰረት እንደ አውሮፓውያን አቆጣጠር ከሰኔ 1 2026 ጀምሮ እስከ መስከረም 30 ቀን 2026 ዓ.ም ድረስ የሚቆይ 4 ወር እገዳ ተጥሎባታል። ከዚህ እገዳ በተጨማሪም አትሌት ጉደፍ ጸጋይ እንደ አውሮፓውያን አቆጣጠር ከዲሴምበር 5 ቀን 2025 ጀምሮ በየትኛውም መድረክ ያስመዘገበቻቸው የውድድር ውጤቶች በሙሉ እንዲሰረዙ የተወሰነ ሲሆን ያገኘቻቸው ሜዳሊያዎች፣ የገንዘብና የቁሳቁስ ሽልማቶች በሙሉ ተመላሽ እንዲሆኑ ታዟል። ይህ የሕግ ጥሰት ሊከሰት የቻለው ከአትሌቷ ጤንነት ጋር በተያያዘ በተሰጠ የሕክምና ፈቃድ አገልግሎት ምክንያት መሆኑ በመግለጫው የተመለከተ ሲሆን አሁን የተሰጠው ውሳኔም ይግባኝ የማይቀርብበትና የመጨረሻው መሆኑ ታውቋል። እርጉዝ ነኝ፣ ልጄ ሲወለድ ወደ ስፖርቱ መለሳለሁ ብላለች አትሌት ጉዳፍ ጸጋይ። አትሌት ጉዳፍ ጸጋይ ውሳኔውን ተከትሎ በገጿ ላይ ባሰፈረችው መልእክት የሁኔታውን እውነተኛ ገጽታ ለአድናቂዎቿ በሚከተለው መልኩ አጋርታለች። ይህንን መረጃ ለሁላችሁም ማጋራት ፈልጋለሁ። ሌትሮዞል የተባለውን ተጨማሪ መድኃኒት የወሰድኩት በሐኪሜ ትዕዛዝ መሰረት የወሊድ አቅሜን ፈርቲሊቲ ለማስተካከል በነበረኝ የሕክምና ሂደት ምክንያት ነበር። በአሁኑ ሰዓት እርግዝና በጥሩና ፍጹም በሆነ ሁኔታ ላይ ይገኛል። ልጄ በሰላም እንደተወለደ ፈጥኜ ወደምወደው የስፖርት መድረክ ለመመለስ ተስፋ አደርጋለሁ። ለመላው አድናቂዎች ስለምታሳዩ ፍቅር ከልብ አመሰግናለሁ። ሁላችሁንም በጣም ናፍቄያችኋለሁ። እንዲሁም ሁኔታውን በበጎ ለተረዱልኝና ድጋፍ ላደረጉልኝ የአትሌቲክስ ኢንቴግሪቲ ዩኒቲ አባላት ምስጋና የላቀ ነው በማለት ጉዳፍ ጸጋይ ስሜቷን አጋርታል። አፍሪካውያን መደጋገፍ ሲገባቸው ከኛ ተቃራኒ መሆናቸውን ማየት በጣም ያማል ሲል የደቡብ አፍሪካው ግብ ጠባቂ ተናገረም። የደቡብ አፍሪካው አምበል ሮይን ዊሊያምስ ከሜክሲኮ ጋር በነበራቸው ጨዋታ ሌሎች አፍሪካ ሀገራት ሜክሲኮን በመደገፋቸው ማዘኑን ገልጿል። በየትኛውም የዓለም ዋንጫ አፍሪካውያን አብዛኛውን ጊዜ አፍሪካ ሀገራትን ይደግፋሉ። ሆኖም ግን እኛ ላይ ብዙ አፍሪካውያን ከደቡብ አፍሪካ ይልቅ ሜክሲኮን ሲያበረታቱ ማየት በጣም ያማል ብሏል። ግብ ጠባቂው ሁሉንም ነገር ለሀገራችን ሰጥተናል፣ ከጨዋታ በኋላ ግን አንብተናል ብሏል። ይህ ወቅት አፍሪካ በአንድነት በመቆም መደጋገፍና መተሳሰር የምትችልበት ወቅት ነው ሲልም አክሏል።
ሆኖም አብዛኛው የአፍሪካውያን የእግር ኳስ ተመልካች ግን ምሽቱን ለሜክሲኮ ነበር ድጋፉን ያሳየው። ለዚህም ደግሞ የደቡብ አፍሪካውያን የመጤ ጠል እንቅስቃሴ ጥቁር አፍሪካውያን ሀገራችንን ለቀው ይውጡ ማለት በመጀመራቸው ነው። ደቡብ አፍሪካውያን ሌሎች አፍሪካውያን የሥራ ዕድሎቻችንን ይዘዋል በሚል ዋነኛ ምክንያት ነው ይውጡልን ሲሉ የከረሙት። በዚህም አብዛኛው አፍሪካ ክፍል በደቡብ አፍሪካውያን ላይ ቂም ሳይዝ አልቀረም። ሽንፈታቸውንም እንደ ድል እየተደሰቱበት ነው።